በዚህ በክፍል 13 ከአራቱ አጀስትመንቶች አንዱ ስለሆነው ስለ ዲፈርድ ኤክስፔንስ እንወያያለን። ዲፈርድ ኤክስፔንስ በተለያዩ ስሞች እንጠራዋለን። ፕሪፔድ ኤክስፔንስ፣ ኤክስፔንስ ፔድ ኢን አድቫንስ፣ አድቫንስ ፔመንት የዚሁ የዲፈርድ ኤክስፔንስ መጠሪያዎች ናቸው። Companies often make expenditures that benefit more than one accounting period. These costs are debit to an asset account. At the end of accounting period, the amount of asset that has been used is transferred from the asset account to an expense account. ድርጅቶች ከአንድ አካውንቲንግ ፔሪየድ በላይ ለሚጠቀሙባቸው ነገሮች አስቀድመው ክፍያዎች ይከፍላሉ። እነዚህ ክፍያዎች መጠሪያቸው ዲፈርድ ኤክስፔንስ፣ ፕሪፔድ ኤክስፔንስ፣ ፔይመንት ሜድ ኢን አድቫንስ ወይም አድቫንስ ፔይመንት ይባላሉ። ሁሉንም ስሞች የሚገልጹት አንድ አይነት ነገር ነው። ክፍያው በተፈጸመበት ወቅት እነዚህ ኤክስፔንሶች አሴት ተብለው ይመዘገባሉ። አሴት ተብለው መመዝገባቸውም ትክክል ነው። ምክንያቱም ከአሴት ዴፊኒሽኖች አንዱ any resource that generates future economic benefit የሚል ነው። ማንኛውም ለወደፊት ኢኮኖሚክ ቤኔፊት የሚያስገኝልን ሪሶርስ አሴት ብለን ዲፋይን አደረግነው። ክፍያ አስቀድመን የከፈልነው ለአገልግሎት ግዢ ሊሆን ይችላል፣ ለማሽነሪ ግዢ ሊሆን ይችላል፣ ለግብአቶች ግዢ ሊሆን ይችላል፣ ወይም ሌሎች ለተለያዩ ነገሮች ሊሆኑ ይችላሉ። እነዚህ ግዢዎች ለወደፊት ከአንድ አካውንቲንግ ፔሪየድ በላይ ጥቅም ላይ የሚያስገኙ ሊሆኑ ይችላሉ። በአንድ አካውንቲንግ ፔሪየድ ውስጥ ጥቅም ላይ የሚውሉ ከሆነ ከመነሻው ጆርናላይዝ ስናደርግ የተገዙበትን ወጪ እንደ ኤክስፔንስ አድርገን ነው የምንመዘግበው። ነገር ግን ግዢው ከአንድ አካውንቲንግ ፔሪየድ በላይ አገልግሎት የሚሰጥ ከሆነ አሴት ብለን እንመዘግበዋለን። ይህ አሴት ብለን የመዘገብነው ግዢ ለ5 አካውንቲንግ ፔሪየዶች የሚያገለግል ከሆነ የተገዛበትን ጠቅላላ ወጪ ለ5 አካፍለን በእያንዳንዱ አካውንቲንግ ፔሪየድ ላይ የግዢውን 1/5ኛ ኤክስፔንስ አድርገን መመዝገብ ይኖርብናል። አሴት ብለን የመዘገብነው ነገር ለ2 አካውንቲንግ ፔሪየድ የሚያገለግል ከሆነ ጠቅላላ የተገዛበትን ብር ለ2 አካፍለን የተገዛበትን ዋጋ 1/2ኛ በእያንዳንዱ አካውንቲንግ ፔሪየድ ኤክስፔንስ አድርገን መመዝገብ ይኖርብናል። በሌላ አነጋገር ከተገዛበት ጠቅላላ ዋጋ የተጠቀምነውን ወይም የተጠቀምንበትን ያክል ብቻ ካልኩሌት እያደረግን ከአሴት ወደ ኤክስፔንስ ትራንስፈር እናደርገዋለን ማለት ነው። በዚህ ክፍል 2 አጀስትመንቶች እንመለከታለን። እነዚህም ፕሪፔድ ኤክስፔንስ እና ዲፕሪሺየሽን ኤክስፔንስ ናቸው። ሁለቱንም አንድ የሚያደርጋቸው ከአንድ አካውንቲንግ ፔሪየድ በላይ አገልግሎት ለሚሰጥ ነገር ቀድሞ የተከፈሉ ክፍያዎች መሆናቸው ነው። ከፕሪፔድ ኤክስፔንስ እንጀምር። አስቀድመን እንደተነጋገርነው በእነዚህ በተለያዩ ስሞች ልንጠራው እንችላለን። በየአካውንቲንግ ፔሪየዱ መጨረሻ ላይ ከአጠቃላዩ ጥቅም ላይ የዋለውን አገልግሎት ወይም ግብዓት ብቻ እየቀነስን ከአሴት አካውንት ወደ ኤክስፔንስ አካውንት ትራንስፈር እናደርገዋለን። ስለዚህ በዚህ አጀስትመንት ሂደት የሚፈጠረው የአሴት አካውንት ይቀንሳል ወይም ትራንስፈር በተደረገው መጠን እየቀነሰ ይሄዳል። ኤክስፔንስ አካውንት ደግሞ ጥቅም ላይ በዋለው መጠን ይጨምራል ማለት ነው። ማብራሪያውን ይበልጥ ግልጽ ለማድረግ በምሳሌ እናስደግፈው። እስካሁን ስንነጋገርበት የነበረው የአቤም ጋራዥ የመስከረም ወር ትራንዛክሽን ላይ ወደ ተጠቀሰው የኢንሹራንስ ክፍያ እናምራ። መስከረም 15 ላይ የኢንሹራንስ ፖሊሲው ለቀጣይ 6 ወራት ለማደስ 15,000 ብር ተከፍሏል ይላል። ለ6 ወራት 15,000 ብር ተከፍሏል ማለት የአንድ ወር ኢንሹራንስ ኤክስፔንስ ለማግኘት 15,000 ሲካፈል ለ6 ማድረግ ይኖርብናል። 15,000 ሲካፈል ለ6 የሚሰጠን 2,500 ነው። መስከረም 1 ላይ የኢንሹራንስ ኖርማል ባላንስ የተሰጠን 2,500 ነው።
ስለዚህ መስከረም 15 ላይ ሆነን የምናውቀው ድርጅቱ ወይም ጋራጁ አስቀድሞ የከፈለው የኢንሹራንስ ክፍያ መጠን 15000 ሲደመር 2500 ያም የሚሰጠን 17500 ነው። አሁን እዚህ ጋር መመለስ ያለብን አንድ ወሳኝ ጥያቄ አለ። የተከፈለው ክፍያ የሚቆጥረው ከወሩ መጀመሪያ ማለትም ከመስከረም 1 እስከ መስከረም 30 ነው ወይስ ክፍያው ከተከፈለበት መስከረም 15 እስከ ጥቅምት 15 ነው የሚለው ነው። ቪዲዮውን አቁማችሁ መልሱ በራሳችሁ መልሱት ይመከራል። በጣም ጥሩ። መልሱ ከመስከረም 1 እስከ መስከረም 30 ነው የሚሆነው። ምክንያቱም ምንም እንኳን ክፍያው መስከረም 15 ላይ ቢፈጸምም ይህ ክፍያ መቁጠር የሚጀምረው ከጥቅምት 1 ጀምሮ ነው። የመስከረም ወር ሙሉ ክፍያ ማለትም 2500 አስቀድሞ የተከፈለ እንደነበረ ኖርማል ባላንሱ ላይ ተገልጾልናል። ይህን ካወቅን አጀስትመንት ስንሰራ ከግንዛቤ ውስጥ የምናስገባው 2500 ብር የሚያገለግለው ከወሩ መጀመሪያ እስከ መጨረሻ ላሉት ቀናቶች እንደሆነ ነው። ይህ የተከፈለው 17500 ብር መስከረምን ጨምሮ ለ7 ወራት አገልግሎት የሚሰጥ ነው ማለት ነው። ይህን በዚህ አይነት 7 ኮለሞችና አንድ ሮ ባለው ሰንጠረዥ ለማሳየት ብንሞክር ወራቶቹ መስከረም፣ ጥቅምት፣ ህዳር እያልን እስከ መጋቢት እንደርሳለን። ለየወሩ የተከፈለው የኢንሹራንስ ክፍያ እኩል 2500 ብር ነው። አጀስትመንቱ እየሰራን ያለነው መስከረም 30 ላይ ነው። መስከረም 30 ላይ ደግሞ ለመስከረም ወር የተከፈለው ክፍያ ተጠቅመነዋል። ስለዚህ ይህን ክፍያ ከዚህ ሰንጠረዥ ውስጥ ማጥፋት ይኖርብናል። ይህም በሌላ አነጋገር ስንገልጸው አንአጀስትድ ትራያል ባላንሱ ላይ 17500 ፕሪፔድ ኢንሹራንስ ተብሎ ከተጠቀሰው ውስጥ መስከረም ወር ላይ የተጠቀምነውን 2500 ብር ቀንሶ እንደ ኤክስፔንስ መመዝገብ ይኖርበታል ማለት ነው። ይህን ባናደርግስ ምን ይፈጠራል ወይም ምን ችግር ይከሰታል የሚል ጥያቄ ሊነሳ ይችላል። እስቲ አሁንም ቪዲዮውን አቁሙትና መልሱን በራሳችሁ ሞክሩት። በጋራ እንመልከተው። If adjusting entries for prepaid expenses are not made at the end of an accounting period, first, company asset will be overstated and hence stockholders' equity on balance sheet will be overstated. Second, company expense will be understated and hence net income on the income statement will be overstated. ይህ መስከረም ወር ላይ የተጠቀምነው 2500 ብር ኢንሹራንስ ኤክስፔንስ ፕሪፔድ ኢንሹራንስ ተብሎ ከተመዘገበው ባንቀንሰው የጋራጁ አሴት በትክክል መሆን ከነበረበት በ2500 ብር ጨምሮ ይመዘገባል። ይህም ማለት አሴት ኦቨርስቴትድ ይደረጋል ማለት ነው። ይህን አሴት የባለቤቶቹ ንብረት ተደርጎ ስለሚመዘገብ ባላንስ ሺት ስቴትመንት ላይ በተመሳሳይ ኦነርስ ኤኩዊቲ ኦቨርስቴትድ ይደረጋል። ሁለተኛው የሚያስከትለው ችግር ከፕሪፔድ ኢንሹራንስ ተቀንሶ ኤክስፔንስ ካልተደረገ ኤክስፔንስ በትክክል መሆን ከነበረበት በ2500 ብር ዝቅ ይላል። ይህም ማለት ኤክስፔንስ አንደርስቴትድ ይደረጋል ማለት ነው። ኤክስፔንስ መሆን ከነበረበት ዝቅ ተደርጎ ተመዘገበ ማለት ትርፍ መሆን ከሚደረግበት ከፍ ተደርጎ ሪፖርት ይደረጋል ማለት ነው። ይህም ማለት ኢንካም ኦቨርስቴትድ ተደርጓል ማለት ነው። ምክንያቱም ትርፍ ማለት ገቢ ሲቀነስ ወጪ ስለሆነ ወጪ አልተመዘገበም ማለት ከገቢው ላይ አልተቀነሰም ማለት ነው። ስለዚህ የአሴት እንዲሁም የኤክስፔንስ አካውንቶች ወደ ትክክለኛ መጠናቸው ለመመለስ አጀስትመንት የግድ ይላል ማለት ነው። አጀስትመንት የምንሰራበት ጆርናል አካውንት ነው። በክፍል 7 ቪዲዮ እንዳየነው
አንድ ጆርናል አካውንት 5 ኮለሞች አሉት። እነዚህም ዴት፣ አይተም ዲስክሪፕሽን፣ ፖስት ሪፈረንስ ነምበር፣ ዴቢት እና ክሬዲት የሚመዘገብባቸው ናቸው። አሁን አጀስት የምናደርገው አንድ አካውንት ማለትም ፕሪፔድ ኢንሹራንስ ብቻ ነው። ስለዚህ ሰንጠረዡ ላይ የሚኖሩን የታይትል ሮ እና አጀስት የምናደርገው አካውንት የምንመዘግብበት ሌላ አንድ ሮ በደመሩ 2 ሮዎች ናቸው። ስለዚህ 5 ኮለሞችና 2 ሮዎች ያሉት የዚህ አይነት ሰንጠረዥ እንሳል። የዚህ ጆርናል ታይትል አጀስትመንት ፎር ፕሪፔድ ኢንሹራንስ እንለዋለን። ታይትሎቹ የመጀመሪያው ሮ ላይ ዴት፣ ዲስክሪፕሽን፣ ፖስት ሪፈረንስ፣ ዴቢት እና ክሬዲት ብለን እንመዘግባቸዋለን። አጀስትመንቱ የምንሰራበት ቀን ሴፕቴምበር 30 ነው። አሁን የምናደርገው አጀስትመንት ላይ የምናሳየው ኢንሹራንስ ኤክስፔንስ በ2500 ብር መጨመሩ እንዲሁም ፕሪፔድ ኢንሹራንስ በ2500 ብር መቀነሱ ነው። ኤክስፔንስ ሲጨምር ዴቢት እንደሚደረግ በክፍል 6 ቪዲዮ ተነጋግረናል። ስለዚህ ዲስክሪፕሽን የሚለው ኮለም የመጀመሪያው ሮ ላይ ዴቢት የሚደረገውን አካውንት ማለትም ኢንሹራንስ ኤክስፔንስ እንጽፋለን። አጀስትመንት በምንሰራበት ወቅት ፖስት ሪፈረንስ የሚለው ኮለም ላይ የምንጽፋቸው አካውንት ነምበሮች ናቸው። የኢንሹራንስ ኤክስፔንስ አካውንት ነምበር የተሰጠን ጊቭን ላይ አናገኘውም። ይህ ሲሆን ድርጅቱ ካልተያዙ አካውንት ነምበሮች አንዱን ይሰጠዋል። ለዚህኛው ኬዝ የተሰጠን 54 ቁጥር ነው። ስለዚህ ይህን የተሰጠን 54 ቁጥር ከኢንሹራንስ ኤክስፔንስ ትይዩ ፖስት ሪፈረንስ የሚለው ኮለም ላይ እንጽፈዋለን። ኢንሹራንስ ኤክስፔንስ ዴቢት የሚደረገው በ2500 ብር ነው ብለናል። ስለዚህ ይህን 2500 ብር ዴቢት ኮለም ላይ እንጽፈዋለን። ፕሪፔድ ኢንሹራንስ በ2500 ብር ቀንሰዋል ብለናል። ፕሪፔድ ኢንሹራንስ አሴት አካውንት ነው። አሴት ሲቀንስ ክሬዲት እናደርገዋለን። ስለዚህ ክሬዲት የምናደርገውን አካውንት ኢንሹራንስ ኤክስፔንስ ከሚለው በታች ወደ ቀኝ ገባ ብለን ፕሪፔድ ኢንሹራንስ ብለን እንመዘግበዋለን። የፕሪፔድ ኢንሹራንስ አካውንት ነምበር የተሰጠን ጊቭን ላይ 14 እንደሆነ ተገልጾልናል። ስለዚህ ይህን 14 ፖስት ሪፈረንስ የሚለው ኮለም ላይ ከፕሪፔድ ኢንሹራንስ ትይዩ እንጽፈዋለን። ፕሪፔድ ኢንሹራንስ ክሬዲት የሚደረገው በተመሳሳይ በ2500 ብር ነው። የዚህ አጀስትመንት ዲስክሪፕሽን ክሬዲት አካውንት ብለን ከመዘገብነው ከፕሪፔድ ኢንሹራንስ በታች ኢንሹራንስ ኤክስፔንስ ዩዝድ ብለን መግለጽ ይኖርብናል። ይህን አጀስትመንት በዚህ መልኩ መስራታችን በቀጣይ አጀስትድ ትራያል ባላንስ ስንሰራ ቀድሞ ካዘጋጀነው አንአጀስትድ ትራያል ባላንስ ውስጥ ያለውን 17500 ዴቢት ባላንስ ተብሎ ከተመዘገበው ከፕሪፔድ ኢንሹራንስ ኤክስፔንስ 2500 ክሬዲት ስንቀንስ 15000 ዴቢት ባላንስ እናገኛለን። በሌላ አነጋገር አሴት አካውንት ወደ ትክክለኛው ቁጥር ቀንሰነዋል ማለት ነው። ኢንሹራንስ ኤክስፔንስ የሚል አንአጀስትድ ትራያል ባላንሱ ላይ የለንም። አሁን ግን የጨመርነው 2500 ብር ኢንሹራንስ ኤክስፔንስ ስንጨምረው ቶታል ኤክስፔንሱ ወደ ትክክለኛ ፊገሩ ይመጣል ማለት ነው። ሌላ አንድ ምሳሌ እንጨምር። The inventory carried out on September 30, 2017 Ethiopian calendar shows that the supplies on hand is per 6,000. Given the account number of supplies expense is 52. መስከረም 30 ላይ ቆጠራ ተደርጎ ገራጁ ያልተጠቀመበት ሰፕላይ ብር 6000 እንደሆነ ተረጋግጧል ይላል። 6000 ብር የሚያወጣ ሰፕላይ መስከረም ወር ላይ አልተጠቀመም ማለት ወደፊት የሚጠቀመው ነው ማለት ነው። አንአጀስትድ ትራያል ባላንሱ ላይ ተመልሰን ስንመለከት ሰፕላይስ 25000 ዴቢት ባላንስ የሚል እናገኛለን። ይህ ከየት የመጣ ነው ብለን ወደ ኋላ ተመልሰን ትራንዛክሽኑን ብንመለከት ሴፕቴምበር 9 ላይ የተደረገ 22000 እንዲሁም
ሴፕቴምበር 1 ላይ የነበረ ተብሎ ኖርማል ባላንሱ ላይ የተገለጸልን 3000 እናገኛለን። የሁለቱ ድምር የሚሰጠን 25000 ነው። አንአጀስትድ ትራያል ባላንሱ ላይ ሙሉን ሰፕላይ እንደ አሴት ተመዝግቦ ተቀመጠ ማለት ጥቅም ላይ የዋለውን ወደ ኤክስፔንስ ተቀይሮ አልተመዘገበም ማለት ነው። አሁን የምንሰራው አጀስትመንት ላይ የምናደርገው ጥቅም ላይ የዋለውን ኤክስፔንስ እናደርገዋለን። በእጅ ላይ ያለው ደግሞ አሴት ሆኖ እንደተመዘገበ ይቀመጣል። በቆጠራ ወቅት ብር 6000 የሚያወጣ ሰፕላይ ተገኘ ማለት 25000 ሲቀነስ 6000 ማለትም 19000 ብር የሚያወጣ ሰፕላይ ጥቅም ላይ ውለዋል ማለት ነው። ይህን አጀስትመንት ለመስራት ልክ እንደ ቅድሙ 5 ኮለሞችና 2 ሮዎች ያሉት ሰንጠረዥ በዚህ መልኩ እንሳል። የዚህ ጆርናል ስም አጀስትመንት ፎር ሰፕላይስ ብለን ልንጠራው እንችላለን። የጆርናሉ የመጀመሪያው ሮ እንደተለመደው ዴት፣ ዲስክሪፕሽን፣ ፖስት ሪፈረንስ፣ ዴቢት እና ክሬዲት እንለዋለን። አጀስትመንቱ የምንሰራበት ቀን ሴፕቴምበር 30 ነው። ሰፕላይስ ኤክስፔንስ የመጀመሪያው አንአጀስትድ ትራያል ባላንሱ ላይ አልነበረንም። ቆጠራው ላይ ደግሞ የሚያሳየው 19000 ሰፕላይስ ኤክስፔንስ እንዳለ ነው። ይህ ማለት ሰፕላይስ ኤክስፔንስ ጨምረዋል ማለት ነው። ኤክስፔንስ ሲጨምር ዴቢት ነው የምናደርገው ብለናል። ስለዚህ ዴቢት የምናደርገውን አካውንት ሰፕላይስ ኤክስፔንስ ብለን እንጽፈውና የሱን የተሰጠን አካውንት ነምበር ፖስት ሪፈረንስ የሚለው ኮለም ላይ 52 ብለን እንመዘግበዋለን። ዴቢት የሚደረገውን 19000 ብር ዴቢት ኮለም ላይ እናስገባዋለን። ከሰፕላይስ ቀንሰን ወደ ሰፕላይስ ኤክስፔንስ ያስገባናቸው አሴቶች ናቸው። አሴት ሲቀንስ ክሬዲት ይደረጋል። ስለዚህ ክሬዲት የምናደርገውን አካውንት ከሰፕላይስ ኤክስፔንስ በታች ወደ ቀኝ ገባ ብለን ሰፕላይስ ብለን እንጽፈውና መነሻ ላይ የተሰጠንን የሰፕላይስ አካውንት ነምበር ማለትም 13 ፖስት ሪፈረንስ የሚለው ኮለም ላይ እንጽፈዋለን። ሰፕላይስ የቀነሰው በ19000 ነው። ስለዚህ ያንን መጠን ክሬዲት ኮለም ላይ 19000 ብለን መመዝገብ ይኖርብናል። የዚህ አጀስትመንት ዲስክሪፕሽን ሰፕላይስ ዩዝድ ብለን መግለጽ እንችላለን። በመቀጠል ከፕሪፔድ ኤክስፔንስ ጋር የሚመሳሰል ነገር ግን ትንሽ ልዩነት ያለው ሌላ አጀስትመንት እንመልከት። ያንን ዲፕሪሺዬሽን ኦፍ ፕላንትስ ኤንድ ኢኩዊፕመንትስ ነው። when a company buys a long-term asset such as a building, truck, computer or machine, it's in effect prepaying for the usefulness of that asset for as long as it benefits the company. አንድ ድርጅት እንደነ ቤት፣ ኮምፒውተር፣ መኪና፣ ማሽነሪ የመሳሰሉትን ቋሚ ንብረቶች ገዛ ማለት ወደፊት ለሚጠቀምበትን ነገር አስቀድሞ ክፍያ ከፈለ ማለት ነው። Since a long-term asset is a deferral of an expense, the accountant must allocate the cost of an asset over its estimated useful life. The amount allocated to any accounting period is called depreciation expense. መሰል ቋሚ ንብረት ሲገዛ አንድ አካውንታንት ማድረግ የሚጠቀቅበት ንብረቱ የተገዛበትን ጠቅላላ ወጪ ሊሰጥ ይችላል ተብሎ ለተገመተውን አመታት ወይም አካውንቲንግ ፔሪድ በማካፈል በእያንዳንዱ አካውንቲንግ ፔሪድ ኤክስፔንስ የሚደረገውን መጠን ማግኘት ነው። አንድ ንብረት የተገዛበትን ዋጋ አገልግሎት ሊሰጥ ይችላል ተብሎ ለተገመተው ጊዜ አካፍለን የምናገኘው ኤክስፔንስ ዲፕሪሺዬሽን ኤክስፔንስ ተብሎ ይጠራል። ዲፕሪሺዬሽን ኤክስፔንስ ካልኩሌት የምናደርግባቸው የተለያዩ መንገዶች አሉን። እነሱን ግን በዚህ ክፍል አንመለከታቸውም። በዚህ ክፍል የምንመለከተው ዲፕሪሺዬሽን ኤክስፔንስ እንዴት ይመዘገባል የሚለውን ነው። እስካሁን ከተገለጸው ማብራሪያ መረዳት የምንችለው ዲፕሪሺዬሽን ኤክስፔንስ የምንመዘግብበት መንገድ ሰፕላይስ ከመዘገብንበት መንገድ ተመሳሳይነት እንዳለው ነው። ዲፕሪሺዬሽን ኤክስፔንስ ስለሚጨምር ልክ ሰፕላይስ ኤክስፔንስ ላይ እንዳደረግነው ዴቢት እናደርገዋለን። ፊክስድ አሴት የተገዛበት አካውንት ግን ክሬዲት አናደርገውም። ምክንያቱም ያ የተገዛው ፊክስድ አሴት
የተገዛበት ኦሪጂናል ዋጋ ባላንስ ሺት ስቴትመንቱ ላይ ሪፖርት መደረግ ይኖርበታል። በዚህ ምክንያት ክሬዲት የሚደረግ ሌላ አካውንት መፍጠር ይኖርብናል። ያ የምንፈጥረው አካውንት አኩሙሌትድ ዲፕሪሺየሽን አካውንት ተብሎ ይጠራል። ስለዚህ ይህ የፈጠርነው አኩሙሌትድ ዲፕሪሺየሽን አካውንት ክሬዲት እናደርገዋለን። አኩሙሌትድ ዲፕሪሺየሽን አካውንት ኮንትራ አካውንት ወይም ኮንትራ አሴት አካውንት ብለን እንጠራዋለን። ይህም የተባለበት ምክንያት ከፊክስድ አሴት የሚቀነሰውን ወይም ወደ ኤክስፔንስ የሚቀየረውን መጠን እዚህ አኩሙሌትድ ዲፕሪሺየሽን አካውንት ላይ እየደመርነው ስለምንሄድ ነው። የፊክስድ አሴት ኖርማል ባላንሱ ዴቢት ነው ብለናል። ስለዚህ የኮንትራ አሴት አካውንቱ ማለትም የአኩሙሌትድ ዲፕሪሺየሽን አካውንቱ ኖርማል ባላንስ የሚሆነው ክሬዲት ነው። ስለ ዲፕሪሺየሽን ኤክስፔንስ ይህን ያክል ካወራን እንዴት ይመዘገባል የሚለውን እንመልከት። ኢን ዚ አቤምስ ጋራጅ ሴፕቴምበር 2017 transaction, assume depreciation on equipment is calculated as per 250. Given the account numbers of accumulated depreciation and depreciation expense accounts are 19 and 57 respectively. ልክ ከዚህ ቀደም እንዳደረግነው 5 ኮለሞችና 2 ሮዎች ያሉት ጆርናል እንሳል። የዚህ ጆርናል ታይትል adjustment for depreciation of equipment እንለዋለን። በወሩ የነበረን የኢኩዊፕመንት ዲፕሪሺየሽን ኤክስፔንስ 250 ብር ነው ተብለናል። ስለዚህ ይህን እንዴት ጆርናላይዝ እንደሚደረግ እንመልከት። የሰንጠረዡ ታይትሎች የመጀመሪያው ሮ ላይ ዴት፣ ዲስክሪፕሽን፣ ፖስት ሪፈረንስ፣ ዴቢት እና ክሬዲት ብለን እንመዘግባቸዋለን። አጀስትመንቱ የምንሰራበት ቀን ሴፕቴምበር 30 ነው። ዲፕሪሺየሽን ኤክስፔንስ ስለጨመረ ዴቢት እናደርገዋለን። ስለዚህ ዴቢት የሚደረገው ኤንትሪ ዲፕሪሺየሽን ኤክስፔንስ ኦን ኢኩዊፕመንት ብለን የተሰጠንን አካውንት ነምበር 57 ዴቢት የሚደረገው መጠን ደግሞ 250 ብለን እንመዘግባለን። ክሬዲት የሚደረገው አኩሙሌትድ ዲፕሪሺየሽን ነው ብለናል። ስለዚህ እሱን ከዴቢት አካውንት በታች ወደ ቀኝ ገባ ብለን አኩሙሌትድ ዲፕሪሺየሽን ኦን ኢኩዊፕመንት ብለን ፖስት ሪፈረንስ የሚለው ኮለም ላይ የተሰጠንን የአኩሙሌትድ ዲፕሪሺየሽን አካውንት ነምበር ማለትም 19 እንመዘግባለን። በመጨረሻም 250 አኩሙሌትድ ዲፕሪሺየሽን ኦን ኢኩዊፕመንት የሚለውን ክሬዲት ኮለም ላይ መመዝገብ ይኖርብናል። የዚህ አጀስትመንት ዲስክሪፕሽን ዲፕሪሺየሽን ኦን ኢኩዊፕመንት ማለት ይኖርብናል። ሰፕላይስ እና ፕሪፔድ ኢንሹራንስ ላይ ካደረግናቸው አጀስትመንቶች ይሄኛው አጀስትመንት ማለትም ዲፕሪሺየሽን ኦን ኢኩዊፕመንት የሚለየውን እንመልከት። አጀስት እያደረግን ያለነው ዲፕሪሺየሽን ኤክስፔንስ ነው። ነገር ግን አናጀስትድ ትራያል ባላንሱ ላይ ኢኩዊፕመንት 130,000 ዴቢት ተብሎ የተመዘገበው ላይ ምንም ለውጥ አይደረግበትም። ምክንያቱም ባላንስ ሺት ስቴትመንት ላይ ይህን መገለጽ ስለሚኖርበት እንዳለ መቀመጥ ይኖርበታል። ፕሪፔድ ኢንሹራንስ እና ሰፕላይስ ላይ ግን ኤክስፔንስ በተደረገው መጠን እነዚህ ወጪዎች ቀንሰን ነው ሪፖርት የምናደርጋቸው። ፊክስድ አሴት ወይም ኢኩዊፕመንት ከሚለው የቀነስነው መጠን የሚያሳየን አኩሙሌትድ ዲፕሪሺየሽን ላይ ነው። አሁን ከተደረገው አጀስትመንት 250 ዲፕሪሺየሽን ኤክስፔንስ ተመዝግቧል። ስለዚህ ከኢኩዊፕመንቱ ዲፕሪሺየት ያደረገው መጠን 130,000 ከነበረን አናጀስትድ ትራያል ባላንስ ዴቢት ባላንስ ሲቀነስ 250 አኩሙሌትድ ዲፕሪሺየሽን ክሬዲት ባላንስ ነው። ይህ ስሌት የሚሰጠን 129,750 ብር ነው። ይህ ብር ቡክ ቫልዩ ኦፍ አሴት ኦር ኔት ቡክ ቫልዩ ብለን እንጠራዋለን። ማለትም ጋራጁ ኢኩዊፕመንት ላይ ያለው ትክክለኛው ብር 129,750 ብር ነው ማለት ነው። እስካሁን የአቤም ጋራጅ ሰፕላይስ፣ ፕሪፔድ ኢንሹራንስ እና ዲፕሪሺየሽን ኦን ኢኩዊፕመንት አጀስት አድርገናል። ነገር ግን እነዚህ አጀስትመንቶች ባይሰሩ ኢንከም ስቴትመንት እና ባላንስ ሺት ስቴትመንት ላይ ምን ይከሰት እንደነበር ቀጥለን እንመልከት። የሚፈጠረው ሚስ ስቴትመንት ነው።
እስቲ እነሱን ሁለት ኮለሞችና ሶስት ሮዎች ባሉት በዚህ አይነት ሰንጠረዥ ለማሳየት እንሞክር። የሰንጠረዡ የመጀመሪያው ኮለም ፋይናንሻል ስቴትመንት እንበለውና ሁለተኛው ኮለም ደግሞ አማውንት ሚስ ስቴትድ እንበለው። አፌክት የሚደረጉት ኢንካም ስቴትመንት እና ባላንስ ሺት ስቴትመንት እንደሆኑ ተነጋግረናል። ስለዚህ ከኢንካም ስቴትመንት እንጀምር። ሬቬኒውን በሚመለከት ፕሪፔድ ኢንሹራንስ ላይ፣ ሰፕላይስ ላይ እንዲሁም ዲፕሪሺየሽን ኦን ኢኩዊፕመንት ላይ ምንም አጀስት ያደረግነው ወይም የቀየርነው ነገር የለንም። ስለዚህ ሬቬኒው ኮሬክትሊ ስቴትድ ብለን መግለጽ እንችላለን። አማውንት ሚስ ስቴትድ የሚለው ኮለም ላይ ምንም የተቀየረ ነገር ስለሌለ ኤክስ ኤክስ ብለን መግለጽ እንችላለን። ኤክስፔንስን በሚመለከት ሶስቱንም ላይ ለውጦች አሉን። ይህም ስንል መመዝገብ የነበረባቸው ነገር ግን ያልተመዘገቡ ኤክስፔንሶች አሉን። ፕሪፔድ ኢንሹራንስ ላይ 2500 ዴቢት አለን። ሰፕላይስ ላይ 19000 ዴቢት አለን። 2500 ዴቢት ሲደመር 19000 ዴቢት የሚሰጠን 21500 ነው። እንዲሁም ዲፕሪሺየሽን ኦን ኢኩዊፕመንት ላይ 250 ብር ዴቢት አለን። 21500 ሲደመር 250 ዴቢት የሚሰጠን 21750 ዴቢት ነው። እነዚህ አልተመዘገቡም ማለት ኤክስፔንስ አንደርስቴትድ ተደርጓል ወይም መሆን ከነበረበት በታች ተደርጎ ተመዝግቦ ነበር ማለት ነው። አንደርስቴት የተደረገው ደግሞ አሁን በደመር ነው ማለትም በብር 21750 ነው። ስለዚህ ኔት ኢንካም ማለትም ሬቬኒው ሲቀነስ ኤክስፔንስ ኦቨርስቴትድ ይደረጋል። ኦቨርስቴት የሚደረገው ደግሞ በብር 21750 ነው። ወደ ባላንስ ሺት ስቴትመንት ስናመራ በሶስቱም አጀስትመንቶች ላይ የተመለከትነው ከአሴት ወደ ኤክስፔንስ ያልተቀየረ ወይም ትራንስፈር ያልሆነ ኮስት ወይም ኤክስፔንስ እንዳለ ነው። ስለዚህ አሴት ኦቨርስቴትድ ተደርጓል ማለት ነው። ኦቨርስቴት የተደረገበትንም መጠን መደመር እንችላለን። ፕሪፔድ ኤክስፔንስ ላይ 2500 ክሬዲት ሲደመር ሰፕላይስ ላይ 19000 ክሬዲት እና አኩሙሌትድ ዲፕሪሲዬሽን ላይ 250 ክሬዲት አለን። 2500 ሲደመር 19000 ሲደመር 250 የሚሰጠን 21750 ብር ነው። ላያቢሊቲ በሚመለከት ምንም አጀስት ያደረግነው ነገር የለንም። ስለዚህ ላያቢሊቲ ኮሬክትሊ ስቴትድ ብለን አማውንት ሚስ ስቴትድ የሚለው ኮለም ላይ ምንም የተቀየረ ነገር እንደሌለ ለመግለጽ ኤክስ ኤክስ ማለት እንችላለን። ኦነርስ ኤኩዊቲ አሴት ሲቀነስ ላያቢሊቲ ነው። ላያቢሊቲ ላይ ምንም ለውጥ ሳይኖር አሴት ኦቨርስቴትድ ተደርጓል ማለት ኦነርስ ኤኩዊቲም በተመሳሳይ ኦቨርስቴትድ ተደርጓል ማለት ነው። ስለዚህ ኦነርስ ኤኩዊቲ ማለትም አሴት ሲቀነስ ላያቢሊቲ ኦቨርስቴትድ ብለን ኦቨርስቴት የተደረገበትን መጠን አሁንም ብር 21750 አማውንት ሚስ ስቴትድ የሚለው ኮለም ላይ መመዝገብ እንችላለን። እስካሁን የነበረውን ማብራሪያ በሚገባ የተረዳችሁት ይመስለኛል። ስለተከታተላችሁኝ ከልብ አመሰግናለሁ። በሚቀጥለው ክፍል እንገናኛለን። እስከዛው በሰላም ቆዩ።